ወንድሜ እስካሁን ኦንላይን ላይ ገንዘብ መስራት አልችልም ብለህ የማይመለከትን የሰዎች ቲክቶክ ቪዲዮ ቁጭ ብለህ ታያለህ? አብዛኛው ሰው ደህና ስኪል የለኝም፣ ፔይፓል አካውንት የለኝም ወይም ደግሞ ኮምፒውተር የለኝም የሚልና እዛ ላይ ያቆማል፣ አይጀምረውም። እውነታው ግን ይህ አይደለም። ምክንያቱም እድሜ ላይ ኤአይ ብዙ ነገር ያግዛል። እናማ ጊዜ ሳታባክኑ አሁኑኑ በስልካችሁ መስራት የምትችሉትን 3 ቀላል መንገዶች አሳያችኋለሁ። ሁሉንም በዚህ ቪዲዮ ስቴፕ ባይ ስቴፕ። አንደኛው መንገድ ሶሻል ሚዲያ ማኔጅመንት ነው። ብዙ ቦታ ሶሻል ሚዲያ ማኔጅመንት ሲባል ሰምታችሁ ሊሆን ይችላል። ለምን ብትሉ ምክንያቱም አሁን ላይ በጣም ተፈላጊ ስራ ስለሆነ ነው። ባጭሩ ሶሻል ሚዲያ ማኔጅመንት ማለት ሰዎች ሶሻል ሚዲያ ላይ ወጥተው ስራቸውን የሚያስተዋውቁበትን ሶሻል ሚዲያ ፔጅ ወይም አካውንት መቆጣጠር ወይም ማኔጅ ማድረግ ማለት ነው። ስለዚህ ስቴፕ 1 መጀመሪያ አንድ ቢዝነስ ፈልጉ። ለምሳሌ የልብስ ሱቅ ወይም ደግሞ ሬስቶራንት የመሳሰሉትን። ስቴፕ 2 ሶሻል ሚዲያ ፔጅ ከሌላቸው እናንተ ትከፍታላችሁ። ለምሳሌ አሁን ላይ ቲክቶክ ማይጠቀም ሰው የለም። ስለዚህ ቲክቶክ እና ፌስቡክ ፔጅ ትከፍታላችሁ። ካላቸው ደግሞ ብዙ ፖስት ላያደርጉ ይችላሉ ወይም ደግሞ ብዙ ፎሎወር ላይኖራቸው ይችላሉ ወይም ደግሞ ከፎሎወራቸው ጋር ኢንጌጅመንት ላይኖራቸው ይችላል። ኮመንት ላይ ለሚጠየቁት ጥያቄ ቶሎ መልስ ያለ መስጠትና አካውንታቸው ላይ አክቲቭ ላይሆኑ ይችላሉ። ታዲያ ይንገባ አንተ መብላት አትችልም? እችላለሁ ከሆነ መልስ ሶሻል ሚዲያ አካውንታችሁን ማኔጅ አደርግላችኋለሁ፣ ኮንተንት ሰራላችኋለሁ ትላላችሁ። እሺ ማይሉበት ምንም አይነት ምክንያት የለም። ታዲያ አሁን ስለ ገንዘብ ምንም አታነሱባቸውም። ከዚህ በኋላ እናንተ የምታደርጉት ቀላል ነገር ነው። ስቴፕ 3 ቀለል ያለ ቪዲዮ ስለ ቢዝነሱ ቀርጻችሁ ማዘጋጀት ነው። ይህንንም በስልካችሁ ብቻ ነው። ኔክስት ለቪዲዮ የሚሆን ካፕሽን ታዘጋጃለህ። ካፕሽን ከየት አገኛለሁ ብለህ እንዳትጨነቅ፣ ቻትጂፒቲ ያለልህ። ቻትጂፒቲ ላይ ገብተህ ለእንደዚህ ያለ ቢዝነስ ካፕሽን ስጠኝ ብትለው ጽድት ያለ ካፕሽን በአማርኛም በእንግሊዝኛም ይሰጣል። ስቴፕ 4 ፖስት ማድረግ ነው። እዚህ ላይ አንድ ቲፕ የምሰጣችሁ ነገር መጀመሪያ ስራውን በነፃ እንድትሰሩት ነው። ስራውን ከለመዳችሁት ያኔ ገንዘብ መጠየቅ ትጀምራላችሁ። ብዙ ክላይንቶችም ወደ እናንተ መምጣት ይጀምራሉ። ሶሻል ሚዲያ ማኔጅመንት ማለት ባጭሩ ይሄ ነው። ሁለተኛው መንገድ ቪዲዮ ኤዲቲንግ ነው። እዚህም ላይ ካሜራ ወይም ደግሞ ሃይ ፐርፎርማንስ ኮምፒውተር አያስፈልጋችሁም፣ ስልካችሁ ብቻ በቂ ነው። ስቴፕ 1 የሚሆነው ካፕከት አፕሊኬሽን መጫን ነው። አፕ ስቶር ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ካፕከት አፕሊኬሽን ታወርዳላችሁ ወይም ደግሞ የቴሌግራም ቻናሌ ላይ ስላስቀመጥኩላችሁ እዛ ላይ ማግኘት ትችላላችሁ። ስቴፕ 2 ትንሽ ካፕከት ላይ እንዴት ቪዲዮ ኤዲት ማድረግ እንደምትችሉ ቱቶሪያሎችን ዩቲዩብ ላይ ለማየት ሞክሩ። ቀላል ነው። ቴክስት፣ ባክግራውንድ ሚውዚክ መጨመር፣ ዙም ኢን፣ ዙም አውት የተለያዩ ኢፌክቶች አሉ። እነዛን ለመለማመድ ሞክሩ። ስቴፕ 3 ኮንተንት ክሬተሮችን ማለትም ሶሻል ሚዲያ ላይ ፖስት የሚያደርጉ አሪፍ ፎሎወር ያላቸውን ሰዎች ቪዲዮ ኤዲቲንግ ሰራላቸዋለሁ፣ ቪዲዮአችሁን አሳምርላቸዋለሁ ብትሏቸው ለራሳቸው ጥቅም ሲሉ መስማማታቸው አይቀርም። ከተስማሙ ለመጀመሪያዎቹ 1 እና 2 ወራት በነፃ ሰርታችሁ ከዚያ ክፍያ መጠየቅ ትችላላችሁ። እስከዚህ ድረስ ቪዲዮን ካያችሁ ተመችቷችኋል ብዬ አስባለሁ። በቀጣይም ከኦንላይን ጋር በተያያዘ ብዙ ቪዲዮዎች ስለምለቅላችሁ ቻናሉን ሰብስክራይብ ብታደርጉት ትጠቀሙበታላችሁ ላለው። ሶስተኛው መንገድ ፍሪላንሲንግ ነው። ለሱም 2 ዌብሳይቶችን መጠቀም ትችላላችሁ። አንደኛው አፕወርክ ሲሆን ሁለተኛው ደግሞ ፋይቨር ነው። የሚገርማችሁ እነዚህ ዌብሳይቶች ላይ ብዙ አበሻዎች በዶላር ተከፋይ እየሆኑ ይገኛሉ። እናንተስ? ዛሬ ማሳያችሁ እናንተ በስልካችሁ ልትሰሯቸው የምትችሏቸው ቀላል ስራዎችን ነው። ስለዚህ ስቴፕ 1 መጀመሪያ ቅድም ከነገርኳችሁ አንዱን ዌብሳይት መርጣችሁ አካውንት መክፈት ነው። ስማችሁን መጻፍ፣ ፎቶአችሁን እዛ ላይ መለጠፍ እና የምታውቁትን ትንሽም ቢሆን ስኪል መጻፍ ነው። እዚህ ላይ የምትሞሉትን ስኪል ስቴፕ 2 ላይ ስለምነግራችሁ አትጨነቁበት። ስቴፕ 2 ቀላል ስራዎችን መፈለግ ነው። ለምሳሌ ዳታ ኢንትሪ፣ ሰብታይትል መጨመር፣ ሶሻል ሚዲያ ፖስት ማድረግ እንዲሁም ቮይስ ኦቨር ስራዎችን መስራት ነው። ግን እዚህ ላይ አንድ መሸወድ የሌለባችሁ ነገር እነዚህ ስራዎች ቀላል ቢሆንም ዩቲዩብ ላይ እንዴት እንደምትሰሯቸው የሚያሳዩ አጫጭር ቱቶሪያሎች፣ ቪዲዮዎች ማየት አለባችሁ። እኔ እንድሰራላችሁ የምትፈልጉም ከሆነ ኮመንት ላይ ለየትኛው ስኪል እንድሰራላችሁ እንደምትፈልጉ ጻፉልኝ፣ በቀጣይ ይሰራላችኋለሁ። ስቴፕ 3 አፕላይ ማድረግ ነው። ዌብሳይቶቹ ላይ እናንተ በምትፈልጉት ስኪል የሚወጡ በጣም ብዙ ማስታወቂያዎች አሉ። ስለዚህ ይሄን ስራዎች መስራት እችላለሁ ብላችሁ ሜሴጅ ጽፉላችኋላችሁ። አውቃለሁ ፍሪላንሲንግ ስራ ማግኘት መጀመሪያ አስቸጋሪ ሊመስል ይችላል፣ ግን አንድ ስራ ብቻ አግኙ። ከዛ በኋላ ስራ ማግኘት ቀላል ይሆንላችኋል። እንዴት ብትሉ በስራችሁ ክላይንቶቻችሁን ካስደሰታችሁ አሪፍ ሪቪው ታገኛላችሁ። ያ ማለት ደግሞ ቀጣይ ስራ ማግኘት ቀላል ይሆንላችኋል ማለት ነው። በቀጣይ
ቀጣይ ኤአይን ብቻ በመጠቀም እንዴት ኦንላይን ላይ ገንዘብ መስራት እንደሚቻል ስለማሳያችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ወይም ጠቃሚ ነገር ካገኛችሁበት ላይክ አድርጉት ብዙ ሰው ጋር እንዲደርስ። በተረፈ ካሳየኋችሁ ከሶስቱ መንገዶች የቱ እንደተመቻችሁ ኮመንት ላይ ጻፉልኝ። ይመቻችሁ።